እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። ስድስቱን የሥራ ቀን ከኛ ጋር ሆኖ ለሰባተኛው ቀን ስላበቃን በዚህ ሳምንት ከሐምሌ 5 ጀምሮ እስከ 19 የሚቆየውን የተለየ የወንጌል ስርጭት አገልግሎት እየተካፈላችሁ እየጸለያችሁ እያበረታታችሁ የተለያየ ምክር እየሰጣችሁ ከጎናችን ለሆናችሁት ሁሉ እግዚአብሔር ይባርካችሁ ማለት ፈልጋለሁ። ወንድማችን በመዝሙር ያገለገለንንም በዚህ ሰዓት እግዚአብሔር ይባርክ ጸጋውን ያብዛል ማለት ፈልጋለሁ። ወደ ዛሬው ትምህርት ርዕሳችን እንሄዳለን። የትምህርታችን ርዕስ ምን ይላል ወገኖቼ? ዘመኑን እወቁ። ቅድም በሮሜ ምዕራፍ 13 ቁጥር 11 ጀምሮ የተነበበውን ቃል እንደምታስታውሱ ተስፋ አደርጋለሁ። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ምን በሉ? ዘመኑን እወቁ። መዳናችን ካመንበት ጊዜ ይልቅ ወደኛ ምን ብሏልና? ቀርቧልና ይላል። ይህንን ርዕስ ከማየታችን በፊት ሁላችንም መጽሐፍ ቅዱስ ያዝን ማቴዎስ ምዕራፍ 25 ላይ እንሄዳለን። መጽሐፍ ቅዱስ ያልያዝን ከዚህ እንከታተላለን። ይህንን ስክሪን ወይም ቴክኖሎጂ መጠቀማችን መጽሐፍ ቅዱስን አትያዙ ለማለት አይደለም። ክርስቲያን የመጽሐፍ ቅዱስ ክርስቲያን መሆን አለበት አይደል? ስለዚህ መጽሐፍ ቅዱሳችን ሁሌ ከኛ መለየት የለበትም። ማቴዎስ ምዕራፍ 25 ቁጥር 1 በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነርሱም 5 ሰነፎች፣ 5ቱም ምኖች ነበሩ? ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙምና፣ ልባሞቹ ግን ከመብራታቸው ጋር በማሰሯቸው ምን ያዙ? ዘይት ያዙ። ሙሽራውን በዘገየ ጊዜ ሁሉ እንቅልፍ እንቅልፍ አላቸውና ተኙ። ምን ያህሎቹ? ሁሉ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉት ዘንድ ውጡ የሚል ውካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹን መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አላቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ፣ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራ መጣ፣ ተዘጋጅተውም የነበሩትም ከእርሱ ጋር ወደ ሰርግ ገቡ። ደጁም ምን አለ? ተዘጋ። በኋላም ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ምን በሉ? ንቁ። ይህንን ምሳሌ መድኃኒታችን ጌታችን ኢየሱስ ክርስቶስ ሴቶችን በመውሰድ ያስረዳል። በዚህ ስፍራ ሴቶችን የተጠቀመው እንደው የሴቶች የመብት እኩልነት አስገድዶት አይደለም። በሕገ መንግሥት የተጻፈው አንቀጽ አስጨንቆት አይደለም። ወይም ሴቶች ቅር እንዳይላቸው ብሎ አይደለም። ሴቶችን መጠቀሙ ምንድነው? የራሱ የሆነ ትርጉም አለው። ሐዋርያው ጳውሎስ ሲናገር እንደ ንጽሕት ድንግል ለኢየሱስ ክርስቶስ ምን ብያችኋለሁ? ለአንድ ወንድ አጭቻችኋለሁ። በሌላ ስፍራ ባሎች ሆይ ክርስቶስ ቤተ ክርስቲያንን እንደወደደ ነፍሱን እስከ መስጠት ድረስ ሚስቶቻችሁ ምን በሉ? ውደዱ። በብሉይ ኪዳንም እግዚአብሔር እስራኤልን ባሌ ትይኛለሽ ይላል። ስለዚህ ሴት የሚለው ቤተ ክርስቲያንን ይወክላል፣ ወይም የእግዚአብሔርን ምን ሕዝብ። ከዚህ ከእግዚአብሔር ሕዝብ 5ቱ ልባም 5ቱ ሰነፍ። በዚህ ምሳሌ መሰረት ልባሞቹ መብራት ይዘዋል። ከመብራታቸው ጋር ምን ይዘዋል? በማሰሮ ዘይት ይዘዋል። ሰነፎቹ መብራት ይዘዋል። ሁሉም መብራት ይዘዋል። ግን ሰነፎቹ በማሰሮ ዘይት አልያዙ። ሁሉም የእግዚአብሔር ሕዝብ ነው። ግማሹ ሰነፍ፣ ግማሹ ልባም። ሙሽራው በዘገየ ጊዜ ምን አሉ? እንቅልፍ እንቅልፍ አላቸውና ምን ያህሉ ተኙ? 100%።
ዛሬ ንቁ ነኝ አልተኛውም የሚል ሰው ካለ እሰየው፣ በርታ አይዞ ነው የሚባለው። ነገር ግን መጽሐፍ ቅዱስ ትንቢት ሲናገረን በዚህ ሰዓት ሁላችንም ምን ብለናል? ተኝተናል። ዘመኑን ምን ካለማለታችን የተነሳ ካለ ማወቃችን። ርዕሳችን ምንድነው ወገኖቼ? ዘመኑን እወቁ። መሪ ቃላችን ጥቅሳችን ትውልዶ የእግዚአብሔርን ቃል ተመልከቱ ነው። ዛሬ ርዕሳችን ዘመኑን እወቁ ነው። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን ያመሰግኑ ዘንድ መብራታችሁ በሰው ፊት ሁሉ ምን ይበል? ይብራ። በሌላም ስፍራ ወገባችሁን ታጠቁ መብራታችሁን አብሩ ተብሎ ተጽፏል። በዘገየ ጊዜ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ ምን አይልም? አይዘገይም። ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። መተኛታቸው መልካም ነገር እንደሆነ ለማሳወቅ አይደለም ሁሉም ተኙ ብሎ በዛ ምሳሌ ጌታችን ኢየሱስ ክርስቶስ የተጠቀመው። መዘገይቱ ለአንዳንዶች እንደሚመስላቸው እንጂ ጌታ ስለ ተስፋ ቃሉ ምን አይልም? አይዘገይም። ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ። ስለ ማን ነው የሚታገሰው? ስለ እኔ፣ ስለ አንተ፣ ስለ አንቺ። እያንዳንዳችን የንስሐ ሰዓት ተሰጥቶናል። ይህ የሰንበት ቀን ማቴዎስ 16 ቁጥር 1 ፈሪሳውያንና ሰዱቃውያንም ቀርበው ሲፈትኑት ከሰማይ ምልክት እንዲያሳያቸው ለመኑት። እርሱ ግን መልሶ እንዲህ አላቸው፣ በመሸ ጊዜ ሰማዩ ቀልቷልና ብራ ይሆናል ትላላችሁ፣ ማለዳም ሰማዩ ደምኖ ቀልቷልና ዛሬ ይዘንባል ትላላችሁ። የሰማዩን ፊትማ መለየት ታውቃላችሁ፣ የዘመኑንስ ምልክት መለየት አትችሉምን? ወገኖቼ እንደ ኢትዮጵያ እንደ አበሻ ሰኔ ከመግባቱ በፊት አየሩ ተቀየረ፣ ቀዝቀዝ እያለ ነው፣ ክረምት ምን ሊል ነው? ሊገባ ነው እንላለን። ከዛ በኋላ ሰኔ፣ ሐምሌ፣ ነሐሴ፣ መስከረም ሊመጣ ሲል አየሩ እየተቀየረ ነው፣ አደይ አበባ ሊያቆጠቁጥ ነው፣ በጋ ሊመጣ ነው እንላለን፣ ልክ እንደ ፈሪሳውያን። ነገር ግን መጽሐፍ ቅዱስ የሚለው ይህንን አየር መተንበይ ትችላላችሁ፣ የዘመኑንስ ምልክት መለየት አትችሉምን ብሎ ይገዳደረናል፣ ቻሌንጅ ያደርገናል። ሉቃስ 12 ቁጥር 54 ደግሞ ሕዝቡን እንዲህ አለ፣ ደመና ከምዕራብ ሲወጣ ባያችሁ ጊዜ ወዲያው ዝናብ ይመጣል ትላላችሁ፣ እንዲህም ይሆናል። በአዜብም ወይም በደቡብም የሚለውን ትርጉም ይዛል። ነፋስ ሲነፍስ ትኩሳት ይሆናል ትላላችሁ፣ ይሆንማል። እናንት ግብዞች የምድሩንና የሰማዩን ፊት ልትመረምሩ ታውቃላችሁ፣ ነገር ግን ይህን ዘመን የማትመረምሩ እንዴት ነው? ምን እየሆነ ነው በዘመናችን፣ በአገራችን፣ በአህጉራችን፣ በዓለማችን፣ በጎረቤቶቻችን፣ በዙሪያችን፣ በህይወታችን ምን እየሆነ ነው? እንመረምራለን ወይስ አይቶ እንዳላየ ዝም ብለን እንራመዳለን? ምን ይነግረናል? ዘመኑን ብንመረምር። ዘመኑን ለማወቅ ዘመኑን መመርመር አለብን። ስለዚህ ዘመኑን በእግዚአብሔር ቃል ዛሬ እንመረምራለን። ስንቶቻችን አሜን እንላለን? ዘመኑ ምን እንደሆነ ማን ይንገረን? መጽሐፍ ቅዱስ ይናገር። እኔ ማን እንደሆንኩ መጽሐፍ ቅዱስ ይናገር። አንተ ማን እንደሆንክ መጽሐፍ ቅዱስ፣ አንቺ ማን እንደሆንሽ መጽሐፍ ቅዱስ። ሰው ቢናገር ኤፍሬም ቅር ይለዋል እኮ፣ ፓስተር ተብሎ አገልጋይ ተብሎ እንዲህማ አልለው ሊለኝ ነው። መጽሐፍ ቅዱስ ግን አንተ ክፉ ኃጢአተኛ ንስሐ ግባ ይለኛል። ዘመኑ እንደዚህ 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 ነው ይለኛል። ስለዚህ ማን ይናገረን? የእግዚአብሔር መስተዋት። ዘመኑን ስንመረምር ዘመኑን እናውቃለን። ዘመኑን ስናውቅ ዘመኑን እንዋጃለን። ስለዚህ ዘመኑ ምን ያስተምረናል ወገኖች? በአንዳንድ ከተማ በተለይ ባደጉ ሀገራት ዘወትር ማለት ይቻላል በየሰዓቱ የማያቋርጥ የአምቡላንስ ጥሪ አለ፣ ወይም የአደጋ ምልክት ጥሪ ሁሌ እንደጮህ ነው። እኛ እንኳን አንዳንዴ በመንገድ ሲያልፍ ምን ተፈጠረ እንላለን። በአንዳንድ ከተማ መካከል አውሮፕላን ማረፊያ ይሰራል እና አውሮፕላኖች ሲነሱ ሲቀመጡ ሁሌ ያ ድምጽ ይሰማል። ብዙ ዘመን በዛ አካባቢ ሰዎች ከመኖራቸው የተነሳ ያንን ይለማመዱትና ምንም እንደማይመስል ምንም እንዳልተፈጠረ ያንን የሚያክል ቦይንግ
777 ወይም ኤርባስ ወይም ኢትዮጵያን ኤርላይንስ ሲነሳ ወይም አምቡላንስ ሲጮህ ምን ይላሉ? እንቅልፍ ለጥ ብለው ይተኛሉ። እንደዛ ሆነን ይሁን? እግዚአብሔር ያንን ጥሪ ከጽዮን ከዙፋኑ ሆኖ እየጮኸ እያሰማን፣ ጆሮ ያለው ምን ይበል? ይስማ። ወገኖቼ ሌላው ቢቀር እንኳን በዚህ ሰዓት ስብከት ሲሰበክ እንቅልፍ እንዳይዛችሁ። እስቲ ከጎናችሁ ያለውን ሰው እኔ ፈቅድላችኋለሁ ጎሰም አድርጉትና ዛሬ መተኛት አይቻልም በሉ። እንዳትፈሩ። ሌላው ቢቀር አሁን ሮሜ ምዕራፍ 13 ቁጥር 11 ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑ ምን በሉ? እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ሥራ ምን ብለን አውጥተን የብርሃንን ጋሻ ጦር ምን እንልበስ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል። ምን ማለት ነው? የዛሬ 10 ዓመት፣ የዛሬ 4 ዓመት፣ የዛሬ 3 ዓመት ተጠምቀን ይሆናል። ወይም በልጅነታችን የዛሬ 30 40 ዓመት። ከዛ ይልቅ አሁን መዳናችን ሊፈጸም ወይም ጌታችን ኢየሱስ ክርስቶስ ሊመጣ ዘመኑ ምን ብሏል? ደርሷል፣ ቀርቧል። አሁን ነው። የጨለማውን ሥራ አውጥተን የብርሃንን ጋሻ ጦር እንልበስ። በቀን እንደምንሆን በአግባብ እንመላለስ። በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። ነገር ግን ጌታ ኢየሱስ ክርስቶስን ምን በሉት? ልበሱት። ምኞቱንም እንዲፈጽም ለሥጋ ምን አትበሉ፣ አታስቡ። የጦር ዕቃችን ሥጋዊ አይደለም። ምንም እንኳን እንደ ሥጋ ልማድ ብንመላለስ እንደ ሥጋ ልማድ አንዋጋ። ክርስቲያን የጦር ዕቃው ከራስ ፀጉሩ እስከ ታች ጥፍሩ ድረስ ክርስቶስ ነው። ያ የጸጋ ልብስ ነው፣ የመዳን ቁር። ጭንቅላት ከተመታ ብዙ ጊዜ ሰው በሕይወት አይቆይም። ያንን ማን ይከላከልልን? ክርስቶስ። የጽድቅ ጥሩር። እዚህ አካባቢ በጣም ስስ የሆኑ ነገሮች አሉ። ልብ፣ ሳምባ፣ ጨጓራ። የጽድቅ ጥሩር ማን ነው? ክርስቶስ። የሚንቦለቦለውን የጠላትን ፍላጻ ታጠፉ ዘንድ የእምነትን ጋሻ ምን በሉ? አንሱ። እምነታችን በማን ላይ ነው? በክርስቶስ። ወገባችሁን እንዳይፈታ የእውነትን መታጠቂያ ምን በሉ? ታጠቁ። እውነት፣ መንገድ፣ ሕይወት ክርስቶስ። የሰላምን ወንጌል ተጫሙ። የሰላም ወንጌል፣ የዘላለም ወንጌል ማን ነው? ክርስቶስ። የመንፈስን ሰይፍ የእግዚአብሔርን ቃል ያዙ። የሕይወት ቃል የእግዚአብሔር ቃል ማን ነው? ክርስቶስ። ስለዚህ ሁለንተናችን በማን ሊሸፈን ያስፈልጋል? ዛሬ ወገኖቼ መጎናጸፊያን በእኔ ላይ ጣል ብትሉ አምላክ መጎናጸፊያውን ይዞ ቆሟል። ብንናዘዝ የሥጋን ነገር አውልቀን ብንጥል ያንን ልብስ ሊያለብሰን በእያንዳንዳችን አጠገባል። በሁሉ ስፍራ መገኘት የሚችል ዘመኑን መመርመር። ዮሐንስ 14 ቁጥር 1 ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ምን ያህል መኖሪያ አለ? ብዙ መኖሪያ። እንዲህ ባይሆን በነገርኳችሁ ባልኳችሁ ነበር። ስፍራን አዘጋጅላችሁ ዘንድ እሄዳለሁ። ስፍራን ባዘጋጀውላችሁ ጊዜ እኔ ባለሁበት እናንተም እንድትኖሩ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። ልባችሁ አይታወክ። ማን ነው ይህንን ያለው? ልብን የሚጠብቀው አምላክ። ዛሬ ልቡ የታወከ አለ በዚህ መካከል? በአምላኩ ላይ ይደገፍ። በአምላኩ ላይ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ። እርሱ ስለ እናንተ ምን ይላልና? ያስባልና። ለሰው ሸክሜን አካፍላለሁ። እንዲኮ ቸገረኝ፣ እንዲጨነቀኝ። ለአምላክስ አላካፍልም። ሙሉ በሙሉ ከእግሩ ስር ከመስቀሉ ስር እጥላለሁ እንጂ። ስለዚህ በእግዚአብሔር እመኑ ወገኖቼ፣ ልባችሁ አይታወክ። በማቴዎስ 24 ላይ ደቀ መዛሙርት ወደ ጌታ ኢየሱስ ክርስቶስ ይመጡና የሰለሞንን መቅደስ ያሳዩታል። እንዲህ ሳይሉት አይቀርም። አየው ይሄንን ድንጋይ። ከዛ ክርስቶስ ምን አለ?
እውነት እውነት እላቸዋለሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም። ዛሬ ሰዎች ይሄንን ህንጻ አየ፣ ይሄንን ግንብ አየ፣ ይሄንን መንገድ አየ፣ ይሄንን ቴክኖሎጂ አየ እንዲህ በሏቸው፣ ድንጋይ በድንጋይ ላይ ሳይፈርስ አይቀርም። የሚታየው ነገር ሁሉ ማብቂያ ቀርቦለታል። በእርግጥ የኮንስትራክሽን እድገት የትንቢት መፈጸም አንዱ ምልክት ነው። ምክንያቱም ቤትም ሲሰሩ ይላል በኋላ እናያለን። ማቴዎስ ይሄንን ካለ በኋላ ጌታ ኢየሱስ ክርስቶስ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ካለ በኋላ ይሄንን ይጠይቁታል። እስቲ ንገረን የምትለው ሁሉ መቼ ይሆናል? የመምጣትና የዓለም መጨረሻ ምልክት ምንድነው? የኢየሩሳሌም መቅደስ መፍረስ ለደቀ መዛሙርት የዓለም ምንድነው? መጨረሻ ነው። ተነቀለ ይሁን ችግር የለውም ይመጣል። አንዳንዴ ሰዎች የተደገፉት ነገር ያሰቡት ነገር ተስፋ ያደረጉት ነገር ሲወድቅ የዓለም መጨረሻ ይመስላቸዋል። ስለዚህ ምልክቱን ነገራቸው። የመጀመሪያው ምልክት በዚህ በማቴዎስ 24 ቁጥር 3 ላይ ቀጥለን ስናይ እንዲህ ይላል። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ምን በሉ? ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ምን ይላሉና ይመጣሉና ብዙዎችንም ያስታሉ። ወገኖቼ ሐሳባችንን እንሰበስባለን። ምን አለ? ምልክቱን ንገረን ባሉት ጊዜ ማንም እንዳያስታችሁ ምን በሉ? ተጠንቀቁ። ይሄ የመጀመሪያው ምልክት ነው። ብዙዎች ክርስቶስ ነኝ እያሉ ምን ይላሉ? ይመጣሉ። ሐሰተኛ ክርስቶሶችና ሐሰተኛ ነቢያቶች ይነሳሉ። ማቴዎስ 24 ቁጥር 24 መጽሐፍ ቅዱሶቻችንን እናያለን። ቢቻል የተመረጡትን ለማሳት ሲሉ ታላላቅ ምልክቶችንና ታምራቶችን ያደርጋሉ። ክርስቶስ ከመምጣቱ በፊት አንዱ ምልክት ሐሰተኛ ነቢያትና ሐሰተኛ ክርስቶሶች። መጽሐፍ ቅዱስ በሌላ ስፍራ በማቴዎስ ምዕራፍ 7 ቁጥር 15 እንዲህ ይላል፣ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያቶች ምን በሉ? ተጠንቀቁ። ከምናቸው ታውቋቸዋላችሁ? ከፍሬያቸው ታውቋቸዋላችሁ። እንግዲህ ወገኔ የእግዚአብሔር ቃል መፈተኛ ነው። ማን ትክክለኛ ይሁን ማን ሐሰተኛ ይሁን። መጽሐፍ ቅዱስ ሲናገር ከስጦታዎቻቸው ብሏል አላለም። ከምናቸው ታውቃላችሁ? ከፍሬዎቻቸው። ሰይጣን የእግዚአብሔርን የመንፈስ ቅዱስን ፍሬ ሊያታለል አይችልም። ለምን? የመንፈስ ቅዱስ ፍሬን ፍቅርን ሊሰጥ አይችልም። ደስታን ሊሰጥ አይችልም። ሰላምን ሊሰጥ አይችልም። ስጦታን ሊያስመስል ይችላል። በውስጣቸው ነጣቂ ተኩላዎች የበግን ምን ለብሰዋል? ለምድ ለብሰዋል ወይም ቆዳ ለብሰዋል። በግን አይደሉም። ቁጥር 19 መልካም ፍሬ የማያደርግ ዛፍ ሁሉ ምን ይላል? ይቆረጣል፣ ወደ እሳትም ይጣላል። ስለዚህም ከፍሬያቸው ታውቋቸዋላችሁ። በዚህ በማቴዎስ ምዕራፍ 7 ቁጥር 21 ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለ፣ በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ መንግሥተ ሰማያት የሚገባ አይደለም። እነዛ በሩ የተዘጋባቸው 5ቱ ቆነጃጅት መጡና ጌታ ሆይ ጌታ ሆይ ምን በልልን? ክፈትልን። ወገኖቼ ጌታ ሆይ ጌታ ሆይ የሚሉት አሕዛቦች አይደሉም፣ ክርስቲያኖች ወይም የእግዚአብሔርን ፍቃድ የማያደርጉ በስመ ክርስትና የራሳቸው ማንነት ያለባቸው። ኦኬ
ተለመደ ነገር መቀየር አስቸጋሪ ነው። ሐሳባችሁ ሁሉ ወደዛ የተወሰደ መሰለኝ። እሺ ስለዚህ ከፍሬያቸው ታውቋቸዋላችሁ። ይህንን ካለ በኋላ በማቴዎስ ምዕራፍ 7 ቁጥር 21 እንዲህ አለ፣ በዚያን ቀን ብዙዎች ምን ያህሎች? ብዙዎች ጌታ ሆይ ጌታ ሆይ በስምህ ምን አልተናገርንምን? ትንቢት አልተናገርንምን? አጋንንት አላወጣንምን? ተአምራት አላደረግንምን? ይሉኛል። እኔም እላቸዋለሁ እናንተ አመፀኞች ከእኔ ምን በሉ? ራቁ፣ ከቶ አላወቅኳችሁም። ያለፈ ኃላፊ ግስ ነው። past tense I never knew you። ያንን በምታደርጉበት ጊዜ አዎ በስሜ አውጥታችሁ ሊሆን ይችላል፣ አጋንንትን ትንቢት ተናግራችሁ ሊሆን ይችላል፣ ተአምራትን አድርጋችሁ ሊሆን ይችላል። እኔ ግን ምን አላችሁ? አላውቃችሁ። እናንተ አመፀኞች። አመፀኞች የሚለው ሕግ ተላላፊዎች የሚለውን የመጀመሪያ ትርጉም ይይዛል። ስለዚህ በመጨረሻ ዘመኑን ስንመረምር ሐሰተኛ ነቢያቶች፣ ሐሰተኛ ክርስቶሶች ይነሳሉ። ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 13 እንዲህ አለ፣ እንደነዚህ ያሉ ሰዎች የክርስቶስን ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸውና። ጳውሎስ ሌላ ጨመረ፣ ሐሰተኛ ክርስቶሶች፣ ሐሰተኛ ነቢያት ክርስቶስ አለ። ጳውሎስ ሐሰተኛ ሐዋርያቶች። ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣልና የእግዚአብሔርን ቃል ወገኖቼ ወደ ጎን ገሸሽ አድርገን በድንቅና በተአምራት መንፈስ ቅዱስን ለመለካት ወይም እግዚአብሔርን ለማወቅ የምንሞክር ከሆነ ሰይጣን የብርሃንን መልአክ እንዲመስል ራሱን ምን ይላል? ይለውጣል። እናም እየለወጠም ነው፣ እያሳተም ነው። ከሰማይ እሳትን እያወረደ ብዙዎችን ወደ ራሱ መንግስት እያፈለሰ። እናንተ ግን ከምናቸው ታውቋቸዋላችሁ? ከፍሬዎቻቸው። የመንፈስ ቅዱስ ፍሬ ገላትያ ምዕራፍ 5 ቁጥር 22 ፍቅር። ፍቅር ምንድን ነው? ሰሞኑን የተማራችሁ ሲመልሱልኝ እንደው በከንቱ ነው የለፋሁት ማለት ነው። እሺ ኢየሱስ ነው፣ እግዚአብሔር ነው። ሌላስ? ፍቅር የሕግ ምንድን ነው? ፍጻሜ ነው። ሕግ አልባ የሆነ ፍቅር አለ? የለም። እግዚአብሔር አምላክን በፍጹም ነፍስ፣ በፍጹም ሐሳብ፣ በፍጹም ኃይል፣ በፍጹም ውደድ። ይሄ የመጀመሪያው ትእዛዝ ነው። ሁለተኛይቱም እንደዚህ ናት፣ ባልንጀራህን እንደራስህ ውደድ። 10ቱ ትእዛዝ የእግዚአብሔር ሕግ ፍቅር ነው። ከፍሬው ታውቃላችሁ። ተአምራት ሊናገር ይችላል፣ ሊያደርግ ይችላል፣ ትንቢት ሊናገር ይችላል። ነገር ግን የእግዚአብሔር ቃል ሰንበት 7ኛው ቀን ተሽሯል ብሎ የሚናገር ሰው ከሆነ ያ ሰው ምንድነው? ፉርሽ ነው። የፈለገ እሳት እዚህ ጋር ሊያወርድ ይችላል፣ ብዙ ድንቅን ሊያደርግ ይችላል። የእግዚአብሔርን ትእዛዝ ተሽሯል ብሎ የሚያስተምር ከሆነ ይህ ሐሰተኛ ነቢይ እንደሆነ ግልጽ ነው። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 15 እንግዲህ አገልጋዮች፣ የሰይጣን አገልጋዮች ደግሞ የጽድቅን አገልጋዮች እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም። ፍጻሜያቸው እንደምናቸው ይሆናል? እንደ ስራቸው ይሆናል። ኢሳይያስ 8:20 ወደ ሕግና ወደ ምስክር ሂዱ፣ እንዲህ ያለውን ቃል ባይናገሩ ንጋት አይበራላቸው። ምንድነው መለኪያችን? ምንድነው መስፈርታችን? የእግዚአብሔር ቃል። ሚዛናችን የእግዚአብሔር ቃል። እግዚአብሔር ብልጣሶርን እንዲህ አለው፣ በሚዛን ተመዝነ ምን ሆነ ተገኘ? ቀለህ ተገኘ። እንግዲያው በእግዚአብሔር ቃል ስንታይ ሚዛንን የምንደፋነን ወይስ ቀለን የምንገኝነን? በዚህ ሰዓት ወገኖች ምስክሩን እሰር፣ በደቀ መዛሙርቶቼ መካከል ሕጉን አትም። ኢሳይያስ 8:16 ያ 8:20 ላይ ያየነው ቃል የመጀመሪያውን ትርጉም ስናይ to the law and testimony if they don't speak not according to this word because there is no light in them. በውስጣቸው ብርሃን ስለሌለ ነው የሚለው። እንደ እግዚአብሔር ሕግ እንደ ምስክሩም ቃል በራዕይ ምዕራፍ 12 ቁጥር 14
17 ስናይ የመጨረሻው የእግዚአብሔር ሕዝብ ምልክት ምንድነው? የእግዚአብሔርን ትእዛዛት የሚጠብቁ የክርስቶስ ምን ያላቸው ምስክር ያላቸው። ራዕይ ምዕራፍ 19 ቁጥር 10 የክርስቶስ ምስክር የምን መንፈስ ነው? የትንቢት መንፈስ ነው። እንደ ትንቢት መንፈስ እንደተሰጠው ለእግዚአብሔር ሕዝብ የማይናገሩ ከሆነ በውስጣቸው ምን የለም? ብርሃን የለም። የአስማትና የጥንቆላ ሥራ መስፋፋት በዓለም ዘንድ ተቀባይነትን ማግኘት። ጥንቆላውን ዘመናዊነትን ይዟል። ከ3000 በላይ ኮከብ ቆጣሪዎች የጋዜጣ አምድ በሰሜን አሜሪካ ውስጥ ብቻ ይገኛል። በሀገራችንም በአህጉራችንም ጭምር። በዚህ ወር ተወልጃለሁ ምንድን ነው የሚባለው? ገመቹ ኮከብ ቆጠራ። በዚህ ወር ተወልጃለሁ፣ በዚህ ወር ያለው ኮከብ ምንድነው? ምን ያጋጥመኛል? ክርስቲያኖች ሳይቀር ይሄንን በጣም ተታለዋል። ሰይጣን በእጅ አዙር እየሰራ ወጥመዱን እየጣለ ብዙዎችን እየጠመደ ነው። እናንተ ግን ዘመኑ ምን በሉ ወገኖቼ እወቁ። ሌላው ምልክት ዓለም አቀፍ ጦርነት ማቴዎስ 24 ቁጥር 6 ጦርንም የጦርንም ወሬ ምን ትሰሙ ዘንድ አላችሁ? ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና። ስለ ጦርነት ብንናገር በአንደኛው ዓለም ጦርነት 20 ሚሊዮን ሕዝብ አልቋል። በሁለተኛው ዓለም ጦርነት ከ50 ሚሊዮን በላይ ሕዝብ በኮሪያ፣ በቪየትናም፣ በኢራንና በኢራቅ፣ በቦስኒያና ሄርዞጎቪና፣ በገልፍ፣ በአፍጋኒስታን። በአሁኑ ሰዓት በዓለም ላይ ያሉ ጦርነቶች በጎረቤት ሀገራችን ጎረቤቶቻችን አገር ውስጥ በሙሉ ማለት ይቻላል ጦርነት አለ። ሰው እንደ ቅጠል እየረገፈ ያለበት ዘመን ነው። ዘመኑን ምን ስንል ስንመረምር የአረብ ሀገር አመጽን እንዴት ነው የምንገልጸው? አይወርዱም የተባሉ መሪዎች እነ ሙሐመድ ጋዳፊ፣ እነ ሆስኒ ሙባረክ የቱኒዚያው ፕሬዝዳንት። በአሁን ሰዓት በሶሪያ ውስጥ እየተደረገ ያለው ጦርነት ከ100,000 በላይ ህዝብ ያለቀበት እያለቀም ያለበት ጦርነትን ምንድነው የምንለው? ከዛ ምንድነው የምናገኘው? ዜና ሲኤንኤን፣ ሬዲዮ፣ ቴሌቪዥን ከፍተን እንደዚህ ብለን ዘግተን ነው የምንሄደው ወይስ የሚነግረን ነገር አለ? ህዝብ በህዝብ ላይ የአንድ ሀገር ህዝብ ለሁለት ተከፍሎ ህዝብ በህዝብ ላይ ሲነሳ እናያለን። ዓለምን ለማጥፋት የሚችል አቅም የሰው ልጅ ይኖረዋል። ሶስተኛው ምልክት ራዕይ ምዕራፍ 11 ቁጥር 18 ምድርንም የሚያጠፉትን ታጠፋ ዘንድ ዘመን መጣ። የሰው ልጅ ራሱን የሚያጠፋበት የኒውክሌር ቴክኖሎጂ ላይ ደርሷል። ዓለም ሁሉ ያ ኒውክሌር ቢለቀቅ ዓለም ሁሉ ይጠፋል። ስለዚህ ሐዋርያው ዮሐንስ ምድርን የሚያጠፉትን ልታጠፋ ምን መጣ አለ? ዘመን መጣ። የሰው ልጅ ራሱን ከማጥፋቱ በፊት ክርስቶስ መምጣት አለበት። የክርስቶስ ዳግም ምጽአት ተቃርቧል። ምልክት ሁሉ ይሄንን ይነግረናል። እኛስ ጥያቄው ተዘጋጅተናል ወይ? ሌላው አራተኛው ምልክት ዘላቂነት የሌለው የሰላም ስምምነት። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 3 ሰዎች ሰላምና ደህንነት ነው ሲሉ ምጥ እርጉዝ ሴትን እንደሚይዝ እንዲሁ ድንገት ጥፋት ይመጣባቸዋል፣ ከቶም አያመልጡ። በዓለማችን ላይ ዘላቂነት የሌለው የሰላም ስምምነት እከሌ ከእከሌ ጋር ተፈራረመ፣ እከሌ አፈራረማቸው፣ ዛሬ ስብሰባ አላቸው፣ የዛሬ ወር እንዲህ ተባባሉ፣ እንዲህ የሚባል ሰነድ ተፈራረሙ። ሰላም አለ ግን ጦርነት ቆሟል? አመጽ ቆሟል? አልቆመም። ሰላም የሰላም ጉባኤ ፒስ ኮንፈረንስ መጽሐፍ ቅዱስ አስቀድሞ ተናግሯል። ሌላው ምልክት ረሃብ ማቴዎስ ምዕራፍ 24 ቁጥር 6 ራብም ቸነፈርም የምድርን መናወጥ በልዩ ልዩ ስፍራ ይሆናል። ረሃብ አንድ ጥናት እንዲህ ይላል፣ አጠቃላዩ የምድር ነዋሪ ከአንዱ የምርት ወቅት ወደ ሌላው እንደምንም የሚሸጋገር በመሆኑ ኑሮ ከእጅ ወደ አፍ። በዓለም ዙሪያ በየዓመቱ በግምት 57 ሚሊዮን ሰዎች በረሃብ ምክንያት ምን ይላሉ? ይሞታሉ። ይህ አሃዝ በቀን ሲሰላ 156,000 ሰዎች ለህልፈተ ህይወት ይዳረጋሉ ማለት ነው። ምን ይነግረናል ወገኖቼ? ይሄ
ምንስ እያደረግን ነው? እንደ አውሮፓውያን አቆጣጠር በ2050 የምድር ህዝብ ብዛት ቁጥር 9.5 ቢሊዮን እንደሚደርስ ይገመታል። ያኔ ችግሩም ረሃቡም ጦርነቱም እየከፋ ይሄዳል። ወገኖች አንድ ነገር ነግራችኋለሁ፣ ዓለም ሰላም አትሆን። ምክንያቱም መጽሐፍ ቅዱስ በመጨረሻው ጊዜ ሰላም ይሆናል አይልም። የጦርን ወሬ ምን ትላላችሁ? ትሰማላችሁ። ሌላው ምልክት ቸነፈር፣ ራብም ቸነፈርም የምድርን መናወጥ በልዩ ልዩ ስፍራ ይሆናል። ቸነፈር የሚለው የግሪክ ቋንቋ መቅሰፍት ወይም በሽታ የሚልን ትርጓሜ ይዛል። በአሁኑ ሰዓት ወደ 35 ሚሊዮን ህዝብ የሚያክል ከኤችአይቪ ኤድስ ጋር ይኖራል። ኤችአይቪ ኤድስ መድኃኒት ተገኝቶለታል? ኦኬ፣ ጥያቄውን አንስቼዋል። ነገር ግን ገዳይ በሽታ ነው አይደል? የተለያዩ ቫይረሶች፣ ባክቴሪያዎች፣ የተለያየ ስም እየተሰጣቸው በየጊዜው የሚመጡ በሽታዎች፣ ካንሰር በዓለማችን ላይ የሚታየው የክርስቶስ ዳግም ምጽአት ምልክት ነው። ሌላው የአካባቢ አየር ብክለት ነው። ይህንን ሳይንቲስቶች አዲስ ነገር እንዳገኙ ይጮሃሉ። መጽሐፍ ቅዱስ ግን ኢሳይያስ 51 ቁጥር 6 እንዲህ ይላል፣ ዓይናችሁን ወደ ሰማይ አንሱ፣ ወደ ታችም ወደ ምድር ተመልከቱ። ሰማያት እንደ ጢስ በነው ይጠፋሉ፣ ምድርም እንደ ልብስ ምን ትላለች? ታረጃለች። የአካባቢን ብክለት ለመከላከል ስብሰባ እናድርግ፣ አይሻሻልም። በእሳት ሊቃጠል ይልቅ ቀርቧል እንጂ። ኤፍሬም አንተ ጸረ ሳይንስ ነህ። አይደለሁም። እኔ መጽሐፍ ቅዱስን ነው ማስተምረው። መጽሐፍ ቅዱስ ደግሞ ሲነግረኝ ምድር ምን ትላለች? ታረጃለች። ሌላው የመሬት መንቀጥቀጥ ነው። 8ኛው ምልክት ራብም ቸነፈርም የምድር መናወጥ። ወገኖቼ በየዓመቱ 20,000 የመሬት መንቀጥቀጦች በአሁን ሰዓት ይመዘገባሉ። እነዚህ ተመራማሪዎች ያገኙት ቁጥር ነው እንጂ በእነሱ መሳሪያ ያልገባ ቤት የቆጠረው የመሬት መንቀጥቀጥ እጅግ በጣም ብዙ ነው። በህንድ ውቅያኖስ በተከሰተው ሱናሚ 226,408 ህዝብ በአንድ ቀን አልቋል። በሄቲ በሆነው 2010 ላይ መሬት መንቀጥቀጥ 112,000 ህዝብ አልቋል። በስንት ቀን? በአንድ ቀን። የተፈጥሮ አደጋዎች ሉቃስ 21 ቁጥር 11 ታላቅ የመሬት መናወጥ ይሆናል፣ ራብና ቸነፈር በተለያየ ስፍራ ይከሰታል፣ አስፈሪ ነገር እንዲሁም ከሰማይ ታላቅ ምልክት ይሆናል። ከባህሩና ከሞገድ ድምጽ የተነሳ በምድር ላይ ያሉ ህዝቦች ይጨነቃሉ፣ ይታወኩማል። ዛሬ አሜሪካን ሀገር ከተሞችን ቶርኔዶ፣ ሃሪኬን እየተባለ ስም እየተሰጠው እንዲሁ ዝም ብሎ እፍስ አድርጎ መሄድ ነው። እንዲሁ ማአት ህዝብን መጨረስ ነው በየቀኑ። የአየር ብክለት ለውጥ ነው። አየሩን እንትን ለማለት እንደዚህ እናርግ። ክርስቶስ ሊመጣ ነው። ምልክት ቁጥር 10 የግብረገብ ዝቅጠት፣ የሞራል ውድቀት። ዘፍጥረት ምዕራፍ 6 ቁጥር 6 እግዚአብሔር ሰውን በምድር ላይ በመፍጠሩ ምን አለ? ተጸጸተ። ስለዚህ እግዚአብሔር ያችን ምድር በዛ ጊዜ የነበረውን በውሃ ለማጥፋት ኖህን ተነስ መርከብ ስራ፣ ህዝቡንም እንዲበል ወደ መርከብ ግቡ። እነሱ ግን ምን አሉ? አሾፉበት። ማቴዎስ 24 ቁጥር 37 ጌታ ኢየሱስ ክርስቶስ እንዲህ ይላል፣ ልክ በኖህ ዘመን እንደሆነው የሰው ልጅ መምጣትም እንዲህ ይሆናል። ስለዚህ ሲናገር ሉቃስ 17 ቁጥር 27 ላይ እንዲህ ይላል፣ ኖህ ወደ መርከብ እስከገባበት ቀን ድረስ ይበሉና ይጠጡ ያገቡና ይጋቡም ነበር። የጥፋት ውሃ መጣ፣ ሁሉንም አጠፋ። መብላት ኃጢአት ነው ወይ? ስለ መብላት እንነጋገር ነው። ሆዳቸው ግን ምናቸው ሆነ ይላል መጽሐፍ ቅዱስ? አምላካቸው። የሰው ልጅ በመጨረሻው ሰዓት ትልቅ ፈተና የሚያጋጥመው ሆድ ላይ ነው። ኤፍሬም አንተ ቀጫጫ ደስ ስለማትበላ ለዚህ ነው አይደለም። ሁሉን ነገር በምን አርጉ? በልክ በመጠን አርጉ። የሰው ልጅ ጥቂት ነገር ነው የሚያስፈልገው።
ስትተኙ ጥቂት ነገር ነው የሚያስፈልጋችሁ። ብዙዎቻችን ምናልባት 60-70 ሴንቲሜትር ስፋት ብንወስድ ነው ስንተኛ 2-3 ሸሚዝ ለብሶ ይመጣል። አንድ ሸሚዝ ነው የሚያስፈልገን። ሴቶችም እንደዛው ቀሚስ። ስንት መኝታ ክፍል ነው የሚያስፈልገን ለመተኛት? 4 መኝታ ክፍል ቢኖራችሁ አራቱም ላይ ገብታችሁ ተኛላችሁ? አተኙ። ለሰው ልጅ ለመኖር ጥቂት ነገር ነው የሚያስፈልገው። ያለኝ ይበቃኛል ማለትን ተመሪያለሁ ይላል ሐዋርያው ጳውሎስ። ይበሉና ይጠጡ። ዛሬ በፊት ሰዎች ሰው እንዳያያቸው ተደብቀው ቢራ ድራፍት ይዞ ይጠጣሉ። ዛሬ ግን ጧት ከቤት ወጣችሁ ስትሄዱ ህፃናት በመንገድ ዳር መጠጥ አስቀምጠው ይጠጣሉ። ወጣቶች መጠጣት፣ መስከር፣ መዳራት እጅግ ዘመናዊነት ሆኖ የተወሰደበት ጊዜ ነው። ያገቡና ይጋቡ። ማግባት ኃጢአት ነው ወይ? አይደለም። ይህንን ትርጉም ስናይ they married and give in marriage ይፋቱም ነበረ ነው። የፍቺ መጠን ምን ያህል ነው? ስንቱ ትዳር ነው የሚጸናው? የዳግም ምጽአቱ ምልክት ነው። እንዲሁ በሎጥ ዘመን በኖህ ብቻ አይደለም። በሎጥ ዘመን እንደሆነ ይበሉም ይጠጡም ይገዙም ይሸጡ ይተክሉም ቤትም ይሰሩ ነበር። መግዛት ኃጢአት ነው ወይ? አይደለም። ነገር ግን ዛሬ ማስታወቂያ ሁሉ ግዙኝ 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 ግዙኝ፣ ብሉ 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 ብሉ፣ ይሄንን ወደ ቤታችሁ አስገቡ አስገቡ አስገቡ፣ አትርኩ፣ ስራ፣ ከዛ በኋላ ይሄንን አምጣ። ክርስቶስ ግን እየመጣ ነው። ይሸጡም ነበር ይተክሉም ነበር። ፕላንቲንግ ከእርሻ ስራ ጋር ይገናኛል። ሰፋፊ እርሻዎች በዓለማችን ላይ በአገራችን እንኳን የምጽአቱ ምልክት ነው። ቤትም ይሰሩ ነበረ። ኮንስትራክሽን። እኛ እንኳን ኢትዮጵያ ውስጥ አለመን የማናውቀው ኮንስትራክሽን እየሆነ ነው። እግዚአብሔር የኢትዮጵያ መንግስት ይባርክ። ነገር ግን የዳግም ምጽአቱ ምልክት ነው። ሎጥ ከሰዶም በወጣበት ቀን ግን ከሰማይ እሳት ዲን ዘነበ፣ ሁሉንም አጠፋ። የሰው ልጅ በሚገለጥበት ቀን እንዲህ ይሆናል። ሰዎች ሰላም ነው ሲሉ፣ ዛሬ ወጥቼ ወደ ቤቴ እገባለሁ ሲሉ፣ ሲያገቡ ሲጋቡ፣ ስለ ሰርግ ሲያስቡ፣ ሲበሉ ሲጠጡ፣ ሲገዙ ሲሸጡ፣ ክርስቶስ ይመጣል። ዘመኑን እወቅ ጎበዝ። ዘፍጥረት ምዕራፍ 6 ቁጥር 5 የልቡም ሐሳብ ዘወትር ወደ ክፋት ብቻ ያዘነበለ ነው። በዛ ጊዜ የነበረ ሰው ዛሬስ እናንተ መልሱ። ሌላኛው ምልክት እየጨመረ የመጣ ወንጀልና አመጽ። ከአመጻም ብዛት የተነሳ የብዙ ሰዎች ፍቅር ምን ትላለች? ትቀዘቅዛለች። ማቴዎስ 24 ቁጥር 12 ፍቅር እንደቀዘቀዘ እኔ ለእናንተ አልነግርም። በውስጣችሁም ፍቅር እንዳለ እናንተ ታውቃላችሁ። ዛሬ ምን ያህሉ ነው የሚዋደደው? ልጅ ተነስቶ እናትን በሚገልበት ሰዓት፣ እናትና ልጅ ፍርድ ቤት በአባት ሀብት ምክንያት በሚቆምበት ሰዓት፣ ወዳጅ የሚባል ነገር በጠፋበት ሰዓት፣ ይሄ ዘመን ምን ይነግራችኋል? ዘመኑን መርምሩ፣ ዘመኑን ወቁ። በልጆች መካከል ፍጻሜ ያገኝ የነበረው ጥል ዛሬ በጠመንጃ አፍ ሆኗል፣ አፈሙዝ ሆኗል። ባደጉት ሀገራት በእያንዳንዱ 100 ሰዓት ውስጥ በየአውሮ ጎዳናው የሚያልቁት ህፃናት ቁጥር በገልፍ ጦርነት ወቅት ከተገደሉት ሰዎች ምን ይላል? ይበልጣል። ሌላኛው ምልክት አለማመን። የሰው ልጅ በሚመጣበት ጊዜ እምነትን ያገኝ ይሆንን? ማን ዘንድ ነው እምነት ያለችው? ማን ነው ዛሬ እግዚአብሔር ቃል ብቻ ብሎ መቆም የሚችል? እግዚአብሔር የተናገረውን 100% የተቀበለ ያመነ፣ ጥርጣሬን፣ ስጋትን፣ ፍርሃትን ከልቡ ያወጣ። በመጨረሻው ዘመን እንደራሳቸው ምኞት የሚመላለሱ ዘባቾች በመዘበት እንዲመጡ ይህንን በፊት እወቁ። እነርሱም የመምጣቱ የተስፋ ቃል ወዴት ነው? አባቶቻችን ከሞቱበት ጊዜ ከፍጥረት መጀመሪያ ይዞ ሁሉ እንዳለ ይኖራልና ይላሉ። የት አለ የመምጣቱ ተስፋ? ኤፍሬም ዛሬም ይመጣል ትላለ። ከሐዋርያው ጳውሎስ ጀምሮ ሲሰበክ ነበር። እከሌም ሰብኮ አረጀ፣ ሞተ፣ ተቀበረ፣ ባለፈው ቀበር ነው። የት አለ መምጣቱ? አለማመን። ጌታ ይቀራል? አይቀርም። ይዘገያል? አይዘገይም። ዘግይቷል ብለን በክርስትና ህይወታችን፣ በአገልግሎታችን፣ በትጋታችን የተኛን ሰዎች ካለ በእርግጥ ይህ ቀን
ለኛ ነው። ሰዎች ተድላን ይወዳሉ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን ወቅ። ኤፍሬም ተወን እንጂ እኛ ራሱ ያለብን ጭንቀት አላነሰም፣ ሌላ ደግሞ ትነግራናል። ይህንን ወቅ የጭንቀት ዘመን የሆነው ክርስቶስ ሊመጣ ስለሆነ ነው። ከዳተኞች፣ ችኩሎች ሰዎች በትዕቢት የተነፉ ከእግዚአብሔር ይልቅ ምንን የሚወዱ ይሆናሉ? ተድላን። ይህ ትውልድ በምን ይገለጻል? ጭንቀት የሚባል ነገር ማይፈልግ ትውልድ። ሁሌ ተድላ፣ ሁሌ መዝናናት፣ ፈታ እንበል እንጂ ረጋ በል እንጂ ምንም ችግር የለው። ኖ ኖ ኖ ኖ ኖ ኖ ኖ የእግዚአብሔር ቃል ዘመኑ እንደደረሰ ይህንን ወቅ የሚያስጨንቅ ዘመን ይመጣል። ስለዚህ ተድላን ከመፈለጋቸው የተነሳ ብዙዎች ዛሬ የአደንዛዥ እጽ ቁራኛ ሆነዋል። ለምን? መዝናናትን ስለሚፈልጉ፣ ተድላን ስለሚፈልጉ። በመጨረሻው ዘመን ሰዎች ገንዘብን የሚወዱ ይሆናሉ። ይሄንን ስንቶቻችሁ ትስማማላችሁ? ሌሎቻችሁ ገንዘብ ብሰጣችሁም አትቀበሉኝም ማለት ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 ቁጥር 2 ሰዎች ራሳቸውን የሚወዱ ይሆናሉና ገንዘብን የሚወዱ፣ ራሳቸውንም ገንዘብንም የሚወዱ። እግዚኦ! ራስንም መውደድ ገንዘብንም መውደድ። እግዚአብሔር የለም፣ ሌላ ሰው ማሰብ የለም። ወገኖቼ ሀብታሞች አለን በዚህ መካከል፣ ሰዎችን ከስራችን ቀጥረን የምናሰራ። እግዚአብሔር ለሰራተኞቻችሁ የጻፈው ቃል አለ። ምናልባት እነሱን በትክክል መንገድ ያላዛችሁ ከሆነ ከያዛችሁ ሰየው። ያዕቆብ ምዕራፍ 5 ቁጥር 1 እንግዲህ እናንተ ሀብታሞች ስሙ፣ ስለሚደርስባችሁ መከራ አልቅሱ፣ ዋይ ዋይም በሉ። ሀብታችሁ ሻክቷል፣ ልብሳችሁን ብል በልቶታል፣ ወርቃችሁና ብራችሁ ዝጓል፣ ለመጨረሻው ዘመን ሀብትን አከማችታችኋል። ለምን? ልብ በሉ፣ እርሻችሁን ሲያጭዱ ለዋሉ ሰራተኞች ያልከፈላችሁት ደሞዝ በእናንተ ላይ ምን ይላል? ይጮሃል። የአጫጆችም ጩኸት ሁሉን ቻይ ወደ ሆነው ጌታ ጆሮ ደርሷል። በምድርም ላይ በምቾትና በመቀማጠል ኖራችኋል። ሀብትን መሰብሰብ ኃጢአት ነው ወይ? አይደለም። አብርሃም ሀብታም ነበር፣ ዳዊትም ሀብታም ነበር። ነገር ግን ሌላውን እየጨቆንን በቅጥፈት፣ በሙስና፣ በውሸት፣ በማጭበርበር ገንዘብን የምናሰባስብ ከሆነ ለመጨረሻው ዘመን እሳት ጥሩ ማገዶ አድርገናል፣ ራሳችንንም ገንዘቡን። ከሁሉ በላይ ደስ የሚለው ምልክት አምላክን አመሰግናለሁ፣ ወንጌል ለዓለም ሁሉ ምን ይላል? ይሰበካል። ወገኖቼ ይህ በጆሮአችሁ አሁን ተፈጸመ። ክርስቶስ ይመጣል። ለሕዝብ ሁሉ ምስክር እንዲሆን ይህ የመንግስት ወንጌል ለዓለም ሁሉ ይሰበካል። ከዚያም መጨረሻው ምን ይላል? ይመጣል። ዛሬ የእግዚአብሔር ቃል በሬዲዮ፣ በቴሌቪዥን፣ በተለያየ የመገናኛ ብዙሃን መሳሪያዎች እየተላለፈ ነው። እግዚአብሔር ይመስገን አሁንም እየተቀረጸ ነው። በ3ABN፣ በሆፕ፣ በዓለም አቀፉ የአድቬንቲስት ሬዲዮ ሰው ወንጌልን እየሰማ ነው። ይህ ክርስቶስ ሊመጣ ምንድን ነው? ምልክት ነው። ነገር ግን ሰምተን የምንመልስ ምላሽ የምንሰጥ ምን ያህሎቻችን ነን? ራዕይ ምዕራፍ 14 ቁጥር 6 ከዚያም ሌላ መልአክ በሰማይ መካከል ሲበር አየሁ። እርሱም በምድር ላይ ለሚኖሩ ለሕዝብ፣ ለነገር፣ ለቋንቋና ለወገን ሁሉ የሚሰበከውን የዘላለምን ወንጌል ይዞ ነበረ። ወንጌል በፍጥነት በዓለም እየደረሰ ነው። እንግዲህ ሁለት ጎራ አለ። ይህንን ወንጌል ሰምቶ የሚታዘዝ ወደ ክርስቶስ መንግስት የሚገባ፣ የዝሆን ጆሮ ስጠኝ ብሎ ዝም ብሎ የሚሄድ። ከየትኛው ነው? በታላቅ ድምፅም እግዚአብሔርን ፍሩ፣ ክብርንም ስጡት፣ ምክንያቱም የፍርዱ ሰዓት ምን ብሏልና? ደርሷልና። ሰማይና ምድርን ባህርን የውሃ ምንጮችን ለፈጠረው ስገዱለት አለ። ኤፌሶን 5 ቁጥር 15 እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ምን በሉ? ተጠበቁ። እንዴት ነው የምንመላለሰው? አሁን ከዚህ ስንወጣ እንዴት ነው ህይወታችን? ከሰው ጋር ያለን ግንኙነት እንዴት ነው? ከማን ጋር ነው የተጣላ ነው? ከማን ጋር ነው የተነካከስን?
ማን ነው በውስጣችን የምንጠላው? ቂም ያዝ ነው። ምሕረትን የማያደርጉ ከእግዚአብሔር ዘንድ ምሕረትን አያገኙ። ቀኖቹ ክፎች ናቸውና ዘመኑ ምን በሉ ዋጁ። ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ምኖች አትሆኑ፣ ሞኞች አትሆኑ። ጥበበኛ ሰው የእግዚአብሔርን ምክር ገንዘቡ ያደርጋል። ዘመኑን መመርመር፣ ዘመኑን ማወቅ፣ ዘመኑን መዋጀት። ቆላስይስ 4:5 ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ምን በሉ ተመላለሱ። ወደ መጨረሻው ክፍል ስንሄድ በአንደኛ ዜና ምዕራፍ 12 ላይ ያለውን ታሪክ እነግራችሁና እጨርሳለሁ። ሰዓታችንም ጥሩ ነው፣ ብዙ ለመሄድ አትቸኩሉ። በዚህ ስፍራ በአንደኛ ዜና ምዕራፍ 12 ላይ የሆነው ታሪክ ዳዊት አለ፣ ሳኦል አለ። ዳዊት በንግስና ወንበሩ ላይ ተቀምጦ አይደለም ያለው፣ ገና ወደ ንግስና አልመጣም። ሳኦል ዳዊትን ምን እያለው ነበረ? እያሳደደው ነበር። በዚህ ሰዓት በጣም የሚደንቀው ነገር ከሳኦል መንግስት ሰዎች እያመለጡ ወደ ማን መንግስት ይገቡ ነበረ? ወደ ዳዊት መንግስት ይገቡ ነበር። ለምን? ሳኦል ንቄሃለሁ ብሎታልና እግዚአብሔር። ዛሬ የሰይጣን መንግስት እየፈረሰ ነው። የእግዚአብሔርን ቃል የሰሙ ከሰይጣን መንግስት ወደ ክርስቶስ መንግስት እየገቡ ነው። ማን ነው የሚገባ ዛሬ? ማን ነው ከውሸት ከውዥንብር ድብልቅልቅ ከሆነ የእግዚአብሔር ቃል የእግዚአብሔር ትእዛዝ ከሌለበት ተሽሯል ብሎ ትምህርት ከሚሰጥበት ወደ ክርስቶስ መንግስት የሚገባ ማን ነው? ከነዚህ ከሳኦል መንግስት ወደ ዳዊት መንግስት ከገቡ ሰዎች የይሳኮር ልጆች ይገኛሉ። ስለዚህ ሲናገር እስራኤልም የሚገባውን ያደርግ ዘንድ ዘመኑን ምን የሚሉ የሚያውቁ ጥበበኞች ሰዎች የይሳኮር ልጆች 200 ነበሩ። እስራኤል የእግዚአብሔር ሕዝብ። ዛሬ የእግዚአብሔር ሕዝብ የሚገባውን የሚያደርጉ ሰዎችን ይፈልጋል። ከሰይጣን መንግስት ከሳኦል መንግስት የሚወጡ ሰዎችን ይፈልጋል። ዘመኑን ምን የሚሉ የሚያውቁ። በመጨረሻው እንደምንረዳ የሳኦል መንግስት ፈረሰ፣ ዳዊት በዙፋኑ ተቀመጠ። እነሆ ዛሬ አሁንም የዳዊት ልጅ ኢየሱስ ክርስቶስ ሊመጣ ነው። ምንድነው በጌታ ፊት የምንሰጠው መልስ? ተዘጋጅተናል? አሁን እሱ ቢገለጥ እንዴት ነው የምንቆመው በጌታ ፊት? በእርግጥ እንኳን ደህና መጣ ናፍቄ ነበር፣ ይህ ዓለም አስጠልቶኝ ነበር ከሚሉ ሰዎች ጎራ ነን ወይስ ተራሮች ምን በሉብን ውደቁብን፣ በዙፋኑ ላይ ከተቀመጠው ከበጉ ቁጣ ማን ያድነናል ከምንለን? አንገቶቻችንን ዝቅ አድርገን ጸሎት እናደርጋለን። ክርስቶስን ለመቀበል ተዘጋጅቼ መጠበቅ እፈልጋለሁ የሚል ሰው ይህንን አሁን ማድረግ እፈልጋለሁ፣ የመዳን ቀን አሁን ነውና ቀጠሮ መስጠት አልፈልግም። እግዚአብሔር በቃሉ በመንፈሱ ተናግሮኛል። ይህንንም በእግዚአብሔር በእውነተኛው መሰረት ላይ በመመስረት ማረጋገጥ እፈልጋለሁ የሚል ሰው ባለበት እጁን ያሳየኛል። እንጸልያለን። እግዚአብሔር ይባርኩት። እግዚአብሔር ይባርክ። ዘመኑ ቀርቧል። ክርስቶስ ሊመጣ ነው። ቀጠሮ አይሰጠውም። ከዚህ ቤት ከወጣን በኋላ እንደምንኖር አናውቅ። አይደለም የዛሬ ዓመት፣ የዛሬ ሳምንት፣ የዛሬ ወር ቀርቶ